አንድ ቀን ሰው ሆናለሁ ብሎ ተስፋ ማድረግን የመሰለ ነገር የለም። እዚህ ባካችሁ ወጣቶች ድክመታችሁ ውድቀታችሁ ላይ አትመሰጡ፣ አትቆዩ፣ በቅጽበት ተነሱ። እግዚአብሔር ሊቀበለን እጁ ዘርግቶ ይጠብቀናል። ቅድም እንዳልኳችሁ እኛን ለማማር ይቸኩላል። የልባችንን በር ሁልጊዜ ቆሞ ያንኳኳል። ስለዚህ ለመክፈት ፍቃደኛ ሁኑ። አቤቱ ጌታዬና መድኃኒቴ ኢየሱስ ክርስቶስ እርዳኝ፣ እኔ ያለ አንተ ማንም የለኝም በሉት። ማን ይረዳኛል? እኔ ዓለም ብርሃን ነኝ ብለህ የለኝ። ዓለም በተባለችው በዚህ የራሴ ዓለም ውስጥ ጨለማ ውስጥ ወድቄያለሁ። ጌታዬ አድነኝ ልንል ያስፈልጋል። ልንጸልይ ያስፈልጋል። ተስፋ ልናደርግ ያስፈልጋል። ስለዚህ እግዚአብሔርን በራሳችሁ ቢሆን ነው፣ በራሳችሁ ተስፋ ማድረግ ውስጥ ነው። በብዙ ነገር ክደነዋል። አዎ እዚህ ስሜት ውስጥ ስንገባ መሮጥ የነበረብን መሸሽ የነበረብን ወደ እግዚአብሔር ነበር። አዎ ግን እኛ ወደ ኃጢአት ልቀር ያንን መቼም ቢሆን አልክድህም እንደ ጴጥሮስ ያልነውን አባታችን እግዚአብሔርን ክደን ጨለማ ውስጥ ስንሆን ነገሮች ሲከብዱን ስንፈራ አይ እግዚአብሔር አይወደኝም ብለናል። እመኑኝ አሁንም ቢሆን ግን ይጠይቀኛል። ይሆናልሽ ስምዖን ሆይ ትወደኛለህ ብሎ ይጠይቀናል። ያን ጊዜ እንደምወድህ አንተ ታውቃለህ በሉት። አንተ ታውቃለህ በሉት። በምንም ነገር ውስጥ በምንም አይነት ሁኔታ ውስጥ ብንሆን ለእግዚአብሔር እንደወድህ አንተ ታውቃለህ በሉት።